ትግል ጠባቂዎች እንጂ ሹመኞች ባለስልጣኖች አይደለም። ነገ እኛ ባንችል፣ እኛ ብንስት፣ እኛ ብንወርቅ፣ እኛ ብንሰዋ እናንተ ትግል ጠባቂ ሆናችሁ ትግሉን ጨርሳችሁ መሪ ትሆናላችሁ። በአሁን ላይ ትግል ጠባቂ እንጂ ሹመኛ ባለስልጣኖች አይደለንም እኛ። ይሄ ማለት ደግሞ ይህን የምንጠብቀው ትግል ሁላችሁም ልትጠብቁት የሚገባ አደራ ነው። በምትጠብቁት ትግል ውስጥ በምትታገሉበት ትግል ውስጥ የታጋይ ልብስ ለብሶ ታጋይ መስሎ ነገር ግን የታጋይ ባህሪ የሌለው ካለ ትግል ነው የምትጠብቁት እንጂ የዚያን ሌባ ውሸታም ነፍስ አይደለም የምትጠብቁት። ሲከተል የሄደ የመጣው የሚያደናግራችሁ የዋዎች እንዳትሆኑ። በዚህ ትግል ውስጥ ብዙ መሰሪዎች አሉ እየገቡ የሚፈተቱ በግራም በቀኝ የመንግስት ተልእኮን ይዘው ይመጣሉ። ሌላ አይነት አይዲዮሎጂ ይዘው ይመጣሉ። ግን ግራም ነፈሰ ቀኝ የአማራን ትግልና አንኮታኩተው ሰብረው አልፈስፍሰው በባርነት እንድንቆይ ከማድረግ አኳያ ነው ይህን የሚታገሉት። እነሱ እንደዚህ እየታተሩ ነው። እነሱ ደግሞ የሚታተሩት ውጤት መጣው በእኛ አእምሮ ላይ የሚያስቀምጡት የተወሳሰበ ወንድም ከወንድም የሚያመታታ ሊያተናኩስ ሚለያይ ሐሳብ ነው። ከኛ ከታጋዮች ላይ አፈሙዝ ከያዝነው ላይ የሚጨምሩት። ከዚያ በኋላ የእነሱን ሐሳብ ዘን እኛን እንለያያለን፣ ወደ አንድነት አንመጣም፣ እንተኳኮሳለን፣ ወይ ደግሞ ዋነኛውን ጠላታችን ትተን እርስ በርስ ስንጓደሉ እንኖራለን ማለት ነው። ይሄ የአማራን ህዝብ ስቃይ፣ መከራ፣ መፈናቀል፣ መሰደድ፣ መገደል ያስቆመዋል? አያስቆመውም። ያስቆመው አንድ መሆን ነው፣ አንድነት። እግዚአብሔር ይመስገን ወደ አሁኑ የጎንደር ትግል ወደ አንድ እየመጣ ነው። ያኔ ሊያቆመን አይችልም። እስካሁን መሳሪያ ሆነው የቆዩት ለነዚህ ሰዎች አንድነት ሳንፈጥር ጥንካሬ ሆኗቸው የቆየ አንድነት አለመፍጠራችን ነው። ያንን ደግሞ አንድነት እንዳይፈጠር ያደረጉት ደግሞ ፋኖ ነን ብለው ተቀላቅለው የነበሩ ታጋይ ነን ብለው ተቀላቅለው የነበሩ ምሁር ነን የሚሉ አዋቂ ነን የሚሉ ስም አለን የሚሉ በሚዲያ የሚታወቁ ሰዎች ናቸው። እግዚአብሔር እውነትን ብዙ ጊዜ ፈጅቶም ቢሆን አውጥቶታል። አሁን ጎንደር ትግሉ አንድ ከሆነ ሌላ አካባቢ ላይ ያለውን በዚያው ልክ ትግሉ እንደምናስበው ረጅም አይሆንም። አንድነት ከተፈጠረ በተመሳሳይ ሰዓት መግደል ከቻልን በተመሳሳይ ሰዓት መምታት ከቻልን ጠላትን በፍጹም አይረዝምብንም። እንዳይረዝምብን ግን ለመጣ ለሄደው አእምሯችሁን ገልባችሁ አትስጡ። አንድ መርህ አለን፣ አለመሸነፍ። አንድ መርህ አለን፣ ተስፋ ለመቁረጥ። አንድ መርህ አለን፣ እሱም ማሸነፍ። ማሸነፍ፣ ተስፋ ለመቁረጥ፣ አለመሸነፍ። አንሸነፍም፣ ተስፋ አንቆርጥም፣ ከዚያ እናሸንፋለን። ስናሸንፍ መንግስት እንሆናለን። መንግስት ስንሆን እውነትና ፍትህን ግን ለሀገራችንና ለህዝባችን እናሰፍናለን። ማንም እኛ በምንመራው መንግስት የሚሳደድ የሚፈናቀል የሚገደል ኢትዮጵያዊ ቀርቶ የሰው ልጅ አይኖርም። ያን አይነት ስርዓት ለመመስረት ነው የምንታገለው። እናንተ በዚህ ጽኑ እንድትሆኑ ፈልጋለሁ። አእምሯችሁን እንድታሰፉና የመጣው ሁሉ ሐሳብ እየጫነ ወንድሞቻችሁ ጋር እንደየለያየ እንዳያታኩሳችሁ፣ ተስፋ እንዳያስቆርጣችሁ፣ እንዳያሽመደምዳችሁ ሞራላችሁን፣ ልባችሁን፣ አእምሯችሁን መጠበቅ ይጠበቅባችኋል። ይሄ ለእናንተ የምሰጣችሁ አደራ ነው። እኔ ብቻ ሳይሆን አባታችሁ መሪያችሁ በስሙ የምትጠሩበት ክፍለ ጦር የውባንተ አባታ አደራ ነው።